2 መቀለ ውስጥ በትግራይ ኃይሎች የተከሰተው ምንድነው? በትግራይ ክልል ዋና ከተማ በመቀለ በትግራይ አባላት ለተቃውሞ አደባባይ መውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበረ ተዘግቧል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 ቀን 2018 ዓ.ም ጠዋት ጀምሮ በመቀለ ውስጥ ከሚገኙ ዋነኛ መንገዶች ላይ ወጥተዋል። ቅሬታቸውንም ጥያቄዎችንም አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችንም ያቀረቡት በሌተናል ጀነራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። ዛሬ ጠዋት ጥቅምት 4 ቀን በማዕከላዊ ትግራይ ዞን በሚገኝ ነበለት አካባቢ መናኸሪያና መንገድ መዝጋቱን ለማወቅም ተችሏል። በምስራቅ ትግራይ ሐውዜን እስከ ረፋድ ሰዓት ድረስ ተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው እንደተቋረጡ የቢቢሲ የመቀለ ዘጋቢ ተናግሯል። መቀለ የሚገኘው የቢቢሲ ዘጋቢ ትላንትና አደባባይ የወጡት የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት ቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኞች አልነበሩም። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምባቸው ከሚገኝበት አካባቢ ተነስተው ባለፉት መንገድ ላይ ጎዳናዎች ዘግተው ስለነበረ የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበረ ነዋሪዎች ተናግረዋል። በከተማዋ የሚገኙ መንገዶች ሰልፈኞቹ በመዝጋታቸው እንቅስቃሴዎች ተጓድለው እንደነበረም ቢቢሲ የመቀለ ዘጋቢ ተናግሯል። ሰላማዊ ሰልፍ ከጠዋት አንስቶ እስከ ከሰዓት ድረስ እንደቀጠለም ዘጋቢያችን አስታውቋል ብሏል። ቢቢሲ ዋነኛ ጥያቄዎቻቸው በተለይም ከደሞዝ ክፍያ ጋር በተያያዘ እንደሆነም ገልጿል። የሰራዊቱ አባላት አደባባይ ወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄዎችን የሚያንጸባርቁ መፈክሮችን ሲያሰሙ ነበር። ከዚህ መካከል የሰራዊቱና የተሰውለት አባላት የደሞዝና የጥቅማ ጥቅም ጥያቄ የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም ያስተዳድሩ ጥያቄዎችም እንዲሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላው ህዝብ ጥያቄን መመለስ አይችልም በማለት ጥያቄዎቻቸውን ቅድሚያ እንዲሰጠውም የሚጠይቁ መፈክሮችን አሰምተዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩ አርሚ 22 አባላት ናቸው በዋናነት ጊዜያዊ አስተዳደሩ ማነጋገር የነበሩት። ለተቃውሞ ሰልፍ አደባባይ የወጡት የትግራይ ኃይሎች አባላት ወደ አስተዳደሩ ጽሕፈት ቤት ዘልቀው በመግባት ሌተናል ጀነራል ታደሰ ወረደን ለማናገር ቢሞክሩም ግን ጀነራሉም በስፍራው አልነበሩም። እስከ እኩለ ቀን ድረስ በመቀለ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደው መንገድ ዘግተው ለሰዓታት ቆይተዋል። በዚህም ምክንያት ቢያንስ አንድ በረራ መስተጓጎሉን የአየር መንገድ ማረፊያው ሰራተኛ ተናግሯል። አዲ ሐውሲ፣ ሰባ ካሬና ዲያስፖራ የሚባሉ አካባቢዎች መንገዶች መዘጋታቸውን እንቅስቃሴ ማስተጓጎሉ ዘጋቢያችንም ተናግሯል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነት መኪና የሚተላለፍ መንገድም በሰልፍ ምክንያት መዘጋቱን ጫና ማሳደሩን ተመልክቷል። ከሰዓት 11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ 22 አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸውን ገልጿል። ውይይቱ ላይ በክልሉ ባለስልጣናትና ከሰራዊት አባላት ተወካዮች ውጪ ማንም አልታደመም። የትግራይ ኃይሎች ጥያቄዎቻቸውን ካቀረቡ በኋላ ጥያቄዎቹ ደረጃ በደረጃ ታይተው ምላሽ ያገኛሉ የሚል መልስም እንደተሰጣቸው ለማወቅ ተችሏል። የክልሉ ከፍተኛ አመራሮች ለውይይት ዝግጅት መሆናቸውን ካሳወቁ በኋላ በሰልፈኞቹ ተዘግተው የተሽከርካሪዎች እንቅስቃሴ ተስተጓጉሎባቸው የነበሩ መንገዶች መከፈታቸውን ቢቢሲ ለመረዳት ችሏል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ቀድሞ የክልሉ ልዩ ኃይል እንዲሁም ጦርነት ከጀመረ በኋላ የገቡ ወጣቶች የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ መውጣታቸውን የቢቢሲ ዘጋቢ ገልጿል። የሀገር መከላከያ ሰራዊት አባላት የነበሩት እንዲሁም ከፌደራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ በዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉን የመቀሌው ዘጋቢያችን አስታውቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ